የእግዚአብሔርና የጌታ የኢየሱስ ክርስቶስ ባሪያ ያዕቆብ ለተበተኑ ለ12 ወገኖች ሰላም ለእናንተ ይሁን። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም። ከእናንተ ግን ማንም ጥበብ ቢጎድለው ሳይነቅፍ በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋና የተነቃነቀ የባሕርን ማዕበል ይመስላልና። ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው። የተዋረደው ወንድም ግን በከፍታው ባለጠጋም በውርደቱ ይመካ። እንደ ሣር አበባ ያልፋልና ፀሐይ ከትኩሳት ጋር ይወጣልና ሣርንም ያጠወልጋልና አበባውም ይረግፋልና የመልኩም ውበት ይጠፋልና እንዲሁ ደግሞ ባለጠጋው በመንገዱ ይዝላል። በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላልና። ክብር ለእግዚአብሔር ይሁን። ክብሩን ሁሉ እግዚአብሔር ይውሰድ። በመጀመሪያ ራሴን አስተዋውቃለሁ። እኔ ሙሉ ስሜ እንድሪያስ በላይነህ ንጋቱ ይባላል። አባቴም በዚሁ ከተማ ይታወቃሉ። በተለያየ በህንጻ ስራዎች በመድኃኔዓለም ሲሰራ ያሰራ ነው እና እኔ እዚሁ ተወልጄ ቁርቁራ ሰፈር ገዳም ሰፈር የሚባለው ሰፈር ተወልጄ ያደኩት ቀበሌ 11 አምቦሃ የሚባለው ሰፈር ነው። ትምህርቶቼንም የተከታተልኩት መጀመሪያ በቄስ ትምህርት ቤት የኔታ ጋር፣ ከዛ ሆህተ ጥበብ የሚባል ትምህርት ቤት ቁጥር 4 እና 79 ዓመተ ምህረት ደግሞ ገደል ግቡ የሚባል ትምህርት ቤት ነው የጨረስኩት። 83 በአጼ ገላውዴዎስ ትምህርት ቤት ነው። እንግዲህ እኔ ትምህርት በሚጨርስበት ሰዓት ላይ እንደሚታወቀው በአገሪቷ ላይ የነበረው ሁኔታ ይታወቃል። የመንግስት ለውጥ ነበረ። በዚያን ለውጥ ተከትሎ ትንሽ አለመረጋጋቶች ነበሩና ኢህአዴግ አገር ሲቆጣጠር ህዝቡ ሁሉ ፊቱን ወደ ፈጣሪ መልሶ ነበር። በዚህ አጋጣሚም ደግሞ የተለያዩ ባህታውያኖች እየመጡ በቤተ ክርስቲያን ህዝቡን ይሰብኩ ነበር። በዚህ አጋጣሚ ነው እኔ እንግዲህ ወደ ማርያም ቤተ ክርስቲያን የመጣሁት። ባህታዊ ገብረ መስቀል እየመጡ በሚመጡ ሰዓት ህዝብ ይሰበሰቡ ነበር እና በዛው እኔም እሳቸውን ለማየት ወደ ማርያም መጣሁ። ማርያም ከመጣሁ በኋላ ያው በዛው አውደ ምህረት ላይ ትምህርት ጀመርኩ ማለት ነው። ይሄ 83 መጨረሻ አካባቢ ነው። እኔ የተፈተነው 83 ሆኖ ያው ሜይ 20 ኢህአዴግ ሲገባ 84 ነው ትምህርት የወሰድነው፣ ማትሪክ ውጤታችንን የወሰድነው እና በዚያ አጋጣሚ ማርያም ቤተክርስቲያን ገባሁ። አውደ ምህረት ላይ ያው ትምህርት እየተማርን እየተከታተልኩ ባለበት ሰዓት ላይ ትንሿ ማርያም ውስጥ የሚማሩ ከመሸ የሚመጡ ሰራተኞች ነበሩና ብዙ ጊዜ አያቸዋለሁ፣ ግን ከነሱ ጋር አብሬ አልነበርኩም። ከዛ ምንድናቸው ብዬ ጠየቅኩኝ። ከነሱም ደግሞ እየመጡኛ ጋር የሚያገለግሉ ነበሩ። እነ ይድነቃቸው አገልጋዮች ይመጣሉ፣ እነ ፓስተር ዳንኤልም ይመጣል፣ ያኔ ዳንኤል ነው ስሙ፣ እነ ኤልያስ የተለያዩ አገልጋዮች እዛ እናለባቸው እየመጡ ያገለግላሉ። እና ይሄ ነገር አንድ ቢሆን ነው አልኩኝ እና ስጠይቅ ሰራተኞች ናቸው ስለሚረፍድባቸው ትምህርት ለነሱ ለብቻ ትምህርት እንዲሰጣቸው ተፈቅዶ ነው እና ሄደ እኮ ብታይ በጣም ጥሩ የሆነ ትምህርት ነው የሚሰጠውና እስቲ እዛ እንውሰድህ አለኝና ከዛ በኋላ ገዛኝ። እንዲያውም ፓስተር ሆኗል እሱ አለ፣ ፓስተር ጌታውን ወንድም አዲስ አለ እና አዲስ ና እስቲ አንድ ቀን እኮ ብታይ ይሄን ጉባኤ አለኝ። እነሱ እዛ ነበር የሚከታተሉትና ምን አይነት ትምህርት ይሰጣል አለኝ እና ሲሄድ በአጋጣሚ ደሱ የሚባል ልጅ ፕሮግራም ይመራል። ስርዓቱ አንድ ነው።
ሴቶች በግራ ወንድ በቀኝ ለየብቻ ነው አቀማመጡ። መዝሙር የሚዘምሩት በጣም ደስ ይላል። ፓስተር ዳንኤል ነበር የዛ ሰዓት፣ ዳንኤል ነው የምንለው የሚሉት ወንድም ነው በመባል የሚጠራሩት የዛ ሰዓት ወንድም ዳንኤል ነበር የሰበከውና የሰበከውም ስብከት ትዝ ይለኛል። ከሺህ አንድ ሆኖ ቢጸልይለት ስጋው እንደ ሕፃን ልጅ ይለመልማል የሚል ስለ መላእክት ነበር የሰበከው። በሚሰብክበት ሰዓት ለመጀመሪያ ጊዜ እኔ እዛ አውደ ምሕረት ላይ ያላየሁትን ነገር እዛ ትንሿ ቤት ውስጥ አየሁ። ብዙ ከ5 በላይ 6 በላይ አጋንንት ሲጮህ አየሁ ማለት ነው። እና በጣም በቃ በዛ እኔ ጥያቄ ፈጠረብኝና ከዛን ቀን ጀምሮ ያንን ጉባኤ ተቀላቀልኩ ማለት ነው። ያን ጉባኤ ተቀላቅዬ ሰዓቱን እየጠበቅኩ እዛ ስከታተል ሰንበት ትምህርት ቤት የሚባል ደግሞ አሉ እነ ፓስተር እንዳሽ እነ ዘካርያስ ቦጋለ የተለያዩ ስማቸውም ጠራ እችላለሁ። እነ ፋሲካ እነ አለቤ እነ ማአት ናቸው። እነ ድነቅ ፓስተር አስቴርም የተለያዩም እዛው ነበሩ። እነሱ ደግሞ ለብቻቸው ነበሩ። እነኚህስ ምንድን ናቸው አልኩ። እነኚህ ደግሞ ሰንዴ ስኩል ናቸው ተባለ እና መዘምራኖች ነበሩ እነ ይታዩ የሚባሉ በጣም ጥሩ ጥሩ ዘማሪዎች እነ ይሁንልኝ። በቃ እኔ መዘምራኔ መሆን እንትን የዛ ሰዓት መጣ ማለት ነው። እንግዲህ እንደሚታወቀው ያው ከዛ በኋላ ነውጥ መጣ። እነሱም ተቀላቀሉ። ሰንበት ትምህርት ቤቱና ሰራተኛ ጉባኤው ተቀላቀለ። እንግዲህ እኔ ስለ ራሴ ነው የምናገረው፣ ስለ ራሴ ውስጥ ነው። ስለ አማኑኤል አመሰራረት፣ ስለ አማኑኤል እንደዚህ ጅማሬ ምናምን የመናገር መብቱም የለኝም፣ ስልጣኑም የለኝም፣ ብዙ ሙቀት የለም። ይሄ በጣም ሰፊ የሆነ ታሪክ ነው ያለው። ይህንን ታሪክ የሚሰሩ ይስሩት። እኔ በዛ ውስጥ የነበረኝን እንዴት ወደ ጌታ እንደመጣው እስካሁን እስካገባውበት ድረስ ያለውን ምስክርነት ብቻ ነው ለመስጠት። ለምን ወገኖችን እንትን እንዴ ሲጀመር ታሪኩንም የምናገረው ታሪክ ለማውራት ፈልጌ ሳይሆን ሰዎች እንዲማሩበት ነው። እንደገና የሚነሱ ሰዎች ማአት አሉ በዚህ ዘመን፣ እነሱ እንዲነሱበት ብዬ ነው እንጂ እኔ ከቆምክበት ትቀጥላለን ያለኝ እግዚአብሔር እና ከዚህ በኋላ በአራት አቅጣጫ ታሪክ እንደገና ለመስራት የተዘጋጀው ሰው ነኝ። ታሪክን ለማውራት ሳይሆን ማለት ነው። እና ይሄን ታሪክ ብትከታተሉ ትንሽ ልትጠቀሙበት ትችላላችሁ ብዬ ነው። በዛን ጊዜ አንዳንድ መረጃዎች አሉ ባይዘው ከዛ ከማርያም ጀምሮ ያለ መረጃን የምትፈልጉ ከሆነ እኔ ጋር ይገኛል። በወንድም ዜናው በኩል መረከብም የሚፈልግ አካል ካለ መጥቶ መረከብ ይፈልጋል። የድምጽ የፎቶና የጽሁፍ ማስረጃዎች አሉ። ለምሳሌ እኔ አውደ ምሕረት ላይ ያለው እዚህ ጋር የምንዘምራቸው ዝማሬዎች አሉ። እኔ ለምን መናገር የምችለው በመዝሙር ክፍሉ ዲፓርትመንት በኩል ያለው ነገር ብቻ ነው። ስለዚህ ያንን ብቻ ልነግራችሁ ፈልጋለሁ። ይሄ ደብተር እንደምታዩት ማስቀድስበት ነጠላ ሁሉ አለ። ይሄ ወደ 33 ዓመት ሆኖታል። ይሄ ደብተር እኔ ጋር በእኔ እጅ ጽሁፍ የተጻፈ ነው። እንደ አንዳንድ ነገሮችን ብላችሁ ስለዚህ ደብተር ይኸው ማርያም ውስጥ እያለን ነው። መስቀል ኃይልነ ይላል፣ መስቀል ጽናነ፣ መስቀል ቤዛነ ይላል። በአረንጓዴ በቀይ በጥቁርና በሰማያዊ ስክሪፕቶ በጥሩ ሃንድ ራይቲንግ ራሴ ነኝ የጻፍኩት። እንደምታዩት ልለቅላችሁ እችላለሁ። እንግዲህ ወደፊት እነኚህ ዝማሬዎች እዚህ ላይ ያሉትን ከሚሞቱ በዚህ መልኩ ያውን የመሰረተ ክርስቶስ አባቶች አሻራ ጥለው ያለፉት ነው። ማህሌተ እግዚአብሔር ይላል። አሁን ያሉን ሙዚቃ ተጫዋቾች እንደገና በእነሱ ላይ መስራት ትፈልጋለሁ። ይሄን ነገር መጻፍና ማንበብ አይችሉም። ይሄው አሁን አመስግኑ ኢየሱስ መድኃኒታችን የሚል አለ ተዘምሯል በመሰረተ ክርስቶስ። ይሄ መዝሙር ነው። እነሱ በዘመናቸው ጌታን አገለገሉ፣ ጽፈው ለሚቀጥለው አሻራ ትተው ሄዱ። ይሄንን እኔ በግል እንደራሴ ይሄንን በዚህ መልኩ አሳትሜ ለአማኑኤል ዋና ቢሮም ይሁን ለማንም መረከብ ለሚፈልግ ልሰጥ ዝግጁ ነኝ። ይሄንን ፕላስ ቱ ዛት ይሄንን ነገር ይሄ ሶልፌጆ ይባላል እና ይሄን ሶልፌጆ ማንበብም መጻፍም አይችሉም አብዛኛው እኛ እስካሁን አቀናባሪ ምንም የሚባሉትም እና ይሄንን ለነሱ ለማስተማር እንደገና ኖቴሽን ለማስተማር እቅድዬ ነው የተነሳሁት። እንግዲህ ይሄንን ይመስላል። በወቅቱ እንግዲህ ከሚዘመሩ መዝሙሮች ውስጥ ስንወጣ ጀምሮ ምድረ በዳ ላይ እዛ ውስጥ እያለነው ያለውን አንዳንድ መዝሙሮች እና ስንወጣ ጀምሮ ያለውን ስንወጣ ምድረ በዳ ላይ የቀሩ መዝሙሮች አሉ። እነሱን እላችኋለሁ። አንዳንድ ነገሮች ልላችሁ ፈልጋለሁ። እዚህ ጋር እንግዲህ እንደምታዩት ማውጫው ላይ ከአንድ ጀምሮ 161 መዝሙሮችን የናዝሬት ሰራተኛ ጉባኤ ይዘምራል። በዛ ሰዓት መዝሙር
ዳግም ወይ ደግሞ ፕሮግራም ይመራ አስማራ በራም ይሁን ወይ አክሊልም ይሁን ፕሮግራም የሚመራው የምንዘምረው መዝሙር ያጽፉናል፣ ያስጠኑናል። ከዛ ወደ አምልኮ ሲመጣ እጅ በማውጣት ነበር የምንዘምረውና ፕሮግራም መሪው የምንዘምረውን በከበሮ ነው። ከበሮ መቾች ጥሩ ከበሮ መሪዎች ነበሩ። እንትን ይላል እጅ በማውጣት ይመረጥና ያ መዝሙር ይመለክበት ነበር በዛን ወቅት ማለት ነው። እና ከነኛ ውስጥ አንዳንዱን እስቲ መዝሙሮች ልንገራችሁ። ለምሳሌ መዝሙር 2 ላይ አቅፈ ደግፈ የሚል አለ። አቅፈ ደግፈ ለዚህ ያበቃኸኝ የሚል ነው። መዝሙር 5 ላይ ሌሎቹን ስለማታውቋቸው ነው እኛ አውደ ምሕረት ላይ ምን ዘምራቸው። ለምሳሌ የወድስዋ መላእክት የሚለው አሁን ይሄ ምድረ በዳ የቀረ ነው። መላእክት ለማርያም በእንተ ውዳሴ መንጦላዕት ወይብልዋ በአንቲ ማርያም አዳሶ ላጥዋ ይላል። ይሄ መላእክቶች ማርያም እንደሚወድሱ የሚናገር ነው። ይሄ ምድረ በዳ ከወጣን በኋላ እየቀረ ነው። ምድረ በዳ ላይ ያው ሲጓዙ የቀረ ማዕት ነገር ስላለ ያ ነው። መዝሙር 5 የአብርሃም አምላክ የሚል መዝሙር አለ። ፈጠን እንላለሁ። የአብርሃም አምላክ እግዚአብሔር ይባረክ የሚል ነው። መዝሙር 46 ላይ ይሄ እንግዲህ እናንተ የነበራችሁ የምታውቁት ስለሆነ ነው። ዘመን አልፎ የሚል አለ። ዘመን አልፎ ዘመን ሲተካ በጊዜው እያለ ይቀጥላል። መዝሙር 47 ላይ ቅዱስ ቅዱስ የሚል መዝሙር አለ። ቅዱስ 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 አሸናፊ እግዚአብሔር በሰማይ በምድር እንዲሁም በምድር እያለ የሚቀጥል ዜማ ነው። መዝሙር 54 ላይ ጌታ ሆይ የሚል መዝሙር አለ። ጌታ ሆይ እንደ ፍቃድ መሆን አስተምረኝ፣ ለአንተ የሚመች አካሄድ እንዲኖረኝ ፍቃድን አስተምረኝ። መዝሙር 55 ላይ ምስኪን ለነበርኩት አለ። መዝሙር 57 ላይ የልመናዬን ድምጽ የሚል መዝሙር አለ። እስቲ እሱ መዝሙር 57 የምንዘምረው የልመናዬን ድምጽ የሚል ነው። የልመናዬን ድምጽ ሰምቷልና እግዚአብሔርን ወደድኩት፣ ጆሮውን ወደ እኔ አዘንብሏልና እግዚአብሔርን ወደድኩት። መዝሙር 59 የግብፅን ነውር ይላል። የግብፅን ነውር ከላይ ላይ አስወግደው ጌታዬ ሆይ እንደ ፈጠን ለማለት ነው። መዝሙር 61 ውለታው ስጦታው ይላል። ውለታው ስጦታው ብዙ ነው ጌታዬ ተመስገን ተመስገን አምላኬ ቤዛዬ የሚል ነው። መዝሙር 62 አወድሰዋለሁ ይላል። አወድሰዋለሁ ስሙን በምስጋና አሜን ሃሌሉያ ዛሬም እንደገና። መዝሙር 67 ባይዘው ይሄንን እነኚህ መዝሙሮች በማስጠናት ቀዳሚውን ቦታ ይይዝ የነበረው ወንድማችን ዳግም ነው። በእውነቴን ነው የምናገረው። ይሄ ወንድም የማይገኝ አይከን የሆነ ለቤተ ክርስቲያን አይከን የሆነ አሁን አማኑኤል የታወቀችው በዝማሬ ነው። ይሄ ሁሉ እንዳሸን የፈላው ዘማሪ እኔ ጋር ፎቶ አለ፣ መረጃ አለኝ። እኔ ህፃናት ሆነው የመጡ ዘማሪዎች አሉ፣ ትንንሽ ሆነው የመጡ አሉ። እንደው ከዛ ብል እንደው ባላሰለጥናቸው ኤፍሬም አሁን እናቱ ኳየር ነበረች። የእንቁ እናት ቤተሰቦቻቸው ኳየር ነበሩ፣ እናቶች ኳየር። በዛ ታይም ላይ ሳሰራቸው ይመጡ ነበር፣ ህፃናት ሆነው ይመጡ ነበርና ያዩ ነበር። እንቁ ባይዘው ትንሽ ይጫወት ነበር በዛን ወቅት ላይ እና ይሞካክራል። ሪከርዲንግ ግን አይሰራም። ሪከርዲንግ የሚሰራው ኪቦርድ ያለው እኔ ጋር ነው። እኔ እንዲወጣ ከባዱን ጥረት አድርጌለታለሁ። በቃ ከመልቀቅ ኤልያስንም ቢሆን ኤልያስን ከማስተማር አንስቶ አሁን የሚተዳደርበት ስራ ሆኗል። ሌሎችም እንደዚሁ ከ460 ያላነሱ ተማሪዎች ይኸው መረጃ ስላለ በፎቶም በቪዲዮም ችግር የለውም አሳያቸዋለሁ። እና ወንድማችን ዳግም ከባዱን ቦታ የሚይዝ ነው በዚህ በዝማሬ አገልግሎት። ሌላ መዝሙር 67 ላይ ፓስተር ዳንኤል ከመስመኩ በፊት ብዙ ጊዜ የምትመረጥ መዝሙር ነች። አንተ ስትናገር ትላለች። ላሰማችሁ እሷን ዜማ። አንተ ስትናገር እኔ እንድሰማህ እንደ ሊዲያ ልቤን ክፈትና ወደ ቤቴ ግባ እባክህ ጌታዬ በእምነቴ እንድጸና ፈውሰው ጓዳዬ። ይህ መዝሙር እኔ አይኔ እያየ ገደል እንዲገባ አልፈልግም። በዚህ መልኩ ጽፌ አበረክታለሁ፣ ለሚረከብ አካል ማለት ነው። በዚህ መልኩ ጽፌ አበረክታለሁ። እንዴ አባባዬንም እኮ ጽፌያለሁ እኮ ጻፍልን ተብዬ
በኖታ ይሄን የሚጽፍ ማንኛውም አሁን በአብያተ ክርስቲያናት ዙሪያ ይሄን የሚጽፍ የሚያነብ ሙዚቀኛ የለም። ሊያቀናብር ይችላል፣ የሆነ ነገር ሊያደርግ ይችላል፣ ይሄን ግን ሊሰራ ይችላል። ይሄ ነው አሻራ የሚባለው። ይሄንን የመሰረተ ክርስቶስ ክብር ያለው የከበረ የእግዚአብሔር ዜማ እዩትና እዚህ ላይ የከበረውን ዜማ እዩትና እስቲ ለውጡን እዩት። ደብተሩ ነው ያለውን ሁኔታ። ይሄ እንግዲህ ረጅም ጊዜ ነው እንዴት በጽዳት ይዘው እንትን እንደሚሉና እኛ ጋር የተጣሉ ብዙዎች ነገሮች አሉ ወገኖች። ይሄ ነገር እናንተ ቸል ብትሉት እኔ የተነሳሁትም ለዚህ ይመስለኛል እግዚአብሔር ያስነሳኝ። እሺ ፈጠን እያልኩ እናገራለሁ። መዝሙር 75 ላይ እመካለሁ በጌታዬ ይላል። እመካለሁ በጌታዬ ካሴት ላይ ይወጣሉ ባይዘው ቀራኔው በግ የሚባል ላይ እንደዚያው ከመነግራችሁ ላይ ግን እዛ ውስጥ እንዘምራቸው የነበሩ ናቸው። እመካለሁ በጌታዬ እመካለሁ በአምላኬ እመካለሁ በጌታዬ ይላል። መዝሙር 85 ምስጋና እናቅርብ። እንዲሁ ወዶናል የምህረት አምላክ። አሁን ትንሽ ረጅም ጊዜ ስለሆነ እንትን ላል ስለምችል ነው በማውጫው ሄጄ 85 ላይ ከነ ቁጥሩ እዚህ ጋር ታገኙታላችሁ አለ። ይሄ በኮምፒውተር ይሰራና ወደ ኖቴሽን እንዲቀለበት ማንኛውም ሶልፌጆ ማንበብ ሙዚቃ ማንበብ የሚችል ሰው ያ በታሪክ መልክ ከካሴትና ከኦዲዮ ውጪ የሚቀመጥበትን ሚንስ ነው መፍጠር እንፈልገው። መዝሙር 140 ልልበሰው እሳቱን። ይሄ መዝሙር በጣም የሚያስደንቅ መዝሙር ነው። መንፈስ ቅዱስ ነው የደረሰው። እኔ አሁን ብዙዎቹን አሁን ደራሲ ዜማ የሚባሉ እዛ ማርያም በነበርን ሰዓት ያሉ አሁን ለምሳሌ እንትን ሆነው ወንጌላዊ ሆነው እዛ ሰባኪ ሆነው ወይ ፕሮግራም መሪ ሆነው መዝሙር ደርሶ የሚሰጡ አሉ። አሁን ዘካርያስ ቦጋለ ያልጠፋ ነው የሚለውን እሱ ነው የሰጠው። ያልጠፋን ከእግዚአብሔር ዘካርያስ ቦጋለ ነው። መድንጋሻዬን እንደዚህ ደግሞ እነ ንግስት ተክሉ መነጽር የምታካወቃቸዋት እነሱ እየደረሱ ነው የሰጡት። ይሄን መዝሙር ግን እኔ በጣም ግራ የሚያጋባ መዝሙር ነው። ማርያም ውስጥ በነበረን ሰዓት መላእክትን እየተሰበከ ሌሎች እየተባለ ባለበት ሰዓት ላይ ልልበሰው እሳቱን ትላለች መዝሙሯና ልበላት ልልበሰው እሳቱን ያንን ያወሩአቱን ልጎናጸፈው ነበልባሉን የባለ 50ውን ይሄ ሲዘመር የማይወድቅ አጋንንት መንፈስ የለም። በተለይ ይወድቅ የነበረው ዛር ነው። ሰዎችን የሚያስመልክ መጋረጃዎች የሚያስቀምጣቸው ኑግ ቂጣ ምናምን የሚያስደርግ መንፈስ ነው። በጣም ኃይለኛ መንፈስ ነው እና ይወድቅ ነበር። ይሄን ሲሰማ 146 ላይ ፍቃድን አስተምረኝ ትላለች። ካለውበት ቦታ 141 ለለፈው እሱ 146 ላይ ፍቃድን አስተምረኝ የምትለች ጌታ ሆይ እንደ ፈቃድ መሆንን አስተምረኝ ላንተ የሚመች አካሄድ እንዲኖረኝ ፍቃድን አስተምረኝ። መዝሙር 155 እየጨረስኩ ነው። ሞገድን ጸጥ አድርገው የሚል ነው እና በዛ ሰዓት በጣም ወጀብ አለ ሞገድ አለ። የዘካርያስ ቦጋለ መዝሙሮችንም ብናያቸው ብናጠናቸው እኔ እንደ አንድ ፕሮፌሽናል ሙዚቀኛ ምነግራችሁ ስታንዛዎቹ እነኚህ ዜማዎቹ አገጣጣማቸው ግጥሙ ምኑ ራሱ ከነበርንበት ሁኔታ ጋር ወደፊት ከሚመጣ ትንቢት ጋር አብሮ የሚሄድ ነው። ለምሳሌ አሁን ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ቃሉ የሚለው ሰቆቃወ ኤርምያስ ምዕራፍ 3 ምዕራፍ 23 ላይ ይመስለኛል። ምዕራፍ 2 ምዕራፍ ቁጥር 23 አካባቢ ይመስለኛል ቃሉ ያለው። ቃሉ የሚለውን ስሙት። ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ አዲስ ነው። ነፍሴ እግዚአብሔርን ተስፋ እግዚአብሔርን በተስፋ ለሚጠባበቁ ለምትሻውም ነፍስ መልካም ነው ይላል እና ያንን ቀጥታ ነው እንደወረደ ወደ ምን የቀየረው ወደ መዝሙርነት የቀየረው። ይሄ ሞገዱን ጸጥ አድርገው የነበራችሁ ዘማሪያን በዛን ወቅት ላይ ታውቁታላችሁ። በጣም ከባድ ወጀብ የነበረበት ሰዓት ነው። ይሄ ይዘመራል። ከዛ በኋላ ያንን ሞገድ ስንመታው ደግሞ ያ ሲመታ ጸጥ ሲል የኢየሱስም ኃያል እንደሆነ የሚዘመሩ መዝሙሮች አሉ። ለምሳሌ አሁን መዝሙር 156 ላይ እጅግ ኃያል ነው የሚል መዝሙር አለ። ዝም ብሎ እጅግ ኃያል ነው አልተባለም። መስዋዕትነት የሚያስከፍሉ ነበሩ። ድሬዳዋ ላይ ካህን ሞቶብናል፣ ተገሏል። ወንጂሸዋ ላይ በቆንጨራ ነው የተጨፈጨፍነው። ደብረ ዘይት ላይ ወለንቂት ላይ ተቃጥሏል። ቦፋ ዶኒ ላይ ተቃጥለናል። እዛ ሄደን አገልግለን መመለስ አቅቶን ባቦ ምሳ በዛ ዞረን የነበራችሁ ልጆች ታውቃላችሁ። የኔ አሜሪካ ያለችውም አለች፣ ዓለም ሰገዳ አለ፣ ፈጠና አለ፣ እነ ውዴ ያሉ። እኔ ይሄን ባልናገረው እነሱ ሊናገሩት ታሪክ ስለሆነ ማለት ነው። እነኚህ መናገር የምችለው
ስለ ራሴ ብቻ ስለሆነ ነው። እና ይሄ መዝሙር ሲዘመር ጠቅላላ ከሪኒ ይወድቃል አጋንንት። እጅግ ኃያል ነው የሚለው መዝሙር። እጅግ ኃያል ነው ስሙ እጅግ ገናና፣ የጌቶች ጌታ ኢየሱስ ይሰራል ገና፣ ድንቅን ይሰራል ገና ምን አየንና ሲባል በቃ አጋንንት እንደዚሁ በቃ አንዱ በመጫኛ እስከ መያዝ እስኪያቅተው ነው አጋንንት ይወድቅ የነበረውና እዛ ሰዓት ላይ የእግዚአብሔር መንፈስ አብሮ ይሰራ እንደነበረ ከራዩ ጋር ነው እንትን ብለው የመጨረሻው ሁለቱ መዝሙሮች መድን ጋሻዬ ነህ የሚል አለ። ይሄ በተለይ ባንቻየው የምትባል ዘማሪ ነበረች እና ለምለም ጥዋ ማህበር ላይ ግሸን ማርያም አብረን ነበርና እኔ በዛ ሰዓት የመድረክ አገልግሎት አላገለግልም በውስጥ ነበርና ጽዋ ማህበር ላይ በክራር እጫወታለሁ። ፓስተር ገዛኸኝ አለ፣ ሁንዴ አዲስ አለ፣ ዳንኤል አለ፣ ኦቾ አለ፣ እኔ አለሁ፣ ሉል አለ፣ ቴዲ ዲያቆኑ አለ፣ እነ ሸዋዬ አሉ። እንደው እንዳልረሳ እነ እንትና ያልጠራችሁ አደራ አላችሁ፣ ሁላችሁም አላችሁ። ገነት አለች፣ ሌሎችም እንደዚህ ኦቾ አለ፣ ለማ አለ። እነኚህ አብረን ነበር የምንሰራው። አልጋነሽ አሜሪካ ሄደችው አለች። በክራር እጫወት ነበረ። ብዙም ወደዚህ መድረክ ስራ አልወጣሁም። እኔ 5ኛ ዓመት ላይ ነው መድረክ ላይ ወጣሁት። 4ኛ ዓመት ላይ የውስጥ ስራ ነው የምሰራው እና የመድን ጋሻዬ የሚለውን ዜማ ይዘምሩት ነበር። መድን ጋሻዬ የምመካብህ ችግር ሐዘኔን የማማክርህ የሚለውን በጽዋ ማህበር ደረጃ እንለው ነበረ። 161 ላይ የመጨረሻው ያው ብዙ ናቸው ጻድቃኖች ይላል። ብዙ ናቸው ጻድቃኖች ምስጋና ላንተ የሚያሰሙ በግርማ ሞገስ ተሞልተው ስምህን የሚዘኑ ምነው እኔን ጌታ ከእነሱ አንዱ ባደረገኝ መንፈስ ቅዱስን አድለኸኝ ብርታትን ሁሉ በሰጠኸኝ የሚል ነው። እንግዲህ ይህን ያህል ካልኩ የአማኑኤል ማለት በዛን ወቅት የነበረው ጅማሬ አብዛኛውን የመዝሙር በመዝሙር ነበረ እና በወቅቱም ይታደል የነበሩ መታወቂያዎች አሉ። ይሄ መታወቂያ ዳንኤል የሰጠኝ መታወቂያ ነው። በወቅቱ ይሄን ማሳየት እችላለሁ። 3 አባ መታወቂያ አለኝ። ከማርያም ጀምሮ መታወቂያ የነበረን አባላቶች ነን። ይሄንን ፎቶ በጣም በግርምት ነው። ይሄ ፎቶ ታዩታላችሁ በኋላ ላይ። ይሄ ፎቶ በጣም የሚደንቀው የተነሳሁት 1989 ዓመተ ምህረት ቡታጅራ ላይ ለአገልግሎት ሄጄ ነው። ግን ይሄ ልብስ የምታዩት ልብስና ጫማ ይሄ የምታዩት ከውስጥ ያለው ቪትልስ እቺ ያስኳት ወክማን ዜማ የምንቀበለው በወክማን ነበር። ይቺ ቡታጅራ ላይ ከአገልግሎት በኋላ ነው የተነሳሁት። ማርያም ውስጥ ዳንኤልን ታውቁት እንደሆነ እንግዲህ እቺ ልብስ ይዋት በደንብ እቺ ፓስተር ዳንኤል የሚለብሳት ልብስ ነች። ማርያም ውስጥ ነበር የሚለብሳት። እሱ ልብስ ይገዛ ለመጨረሻው ነው። ይሄ ሱሪ እሱ ነው፣ በልክ አይደለም። ይሄ ጫማ ከግማሽ በላይ ጥጥ ነው። እግሬ መሀል ላይ ነው ያለው። እኔ እንደውም በዛ ሰዓት ላይ ማግኔት የሚይዘው ስሊፐር አድርጌ ነበር ማገለግለው። በቃ ሲበጠሽ ሽቦ ሳርክ እና አንድ ቀን ሽቦ ሲወጋኝ አይቶ ነው ይሄን ጫማ የሰጠኝ። ከመሀል ያለችውን ፊትል ሲሰጠኝ ኃይሉ ደገፉ ነው። እንግዲህ እኔ እዚህ ላይ አሁን እኔ አንተ ልብስ የቱ ነው ብትሉኝ እኔ የውስጡ ብቻ ሊሆን ይችላል። ይሄ 3ኛ ዓመት ሲከበር በተለይ ይርጉ ታምሬ ለቋል አንድ ፎቶ እና በጣም ይደንቀኛል። በዛን ሰዓት ላይ የይርጉ ታምሬም በጣም የሚደንቅ ፎቶዎች አሉ። አይከን የሆኑ እነ ሙሉ ጌታ ኢንጂነር እነ ሰለሞኖች 3ቱም ሰለሞኖች አሉ። እነ ይሁንልኝ እነ አሉ። እዚህ ቀበሌ በሚደረግ ሰዓት ላይ መድረኩን ማቀው ነውና አንድ የሰፈራችን ክርስቲያን ያለው ልጅ ነው መብራቱን ምኑን የድግሱ መቃዎች የሚቀመጡት እኛ ቤትና ድግሱ የሚሰራው እና ፓስተር ጌታው ፕሮግራሙ ሲደረግ የነበረው ቀበሌ 11 ነው። ይሄ 1983 መጨረሻ ላይ 84 ላይ የተሰጠኝ የዳንኤል ልብስ ነው። ማአት ልብሶች አሉ። በዚህ እንግዲህ ወደ ሌላው ልለፍ። ብዙ እንግዲህ መዝሙሮችን አብረን እንሰራ ነበር። እንግዲህ 3ኛ ዓመት አለፈ። 4ኛ ዓመትም ኃይልዬ ጨፍቅ ይመስለኛል ተደረገ። እዛም ሰዓት ላይ የውስጥ አገልግሎት ነው የነበረኝ። 4ኛ ዓመት እንደተከበረ ኦፊሻሊ ከማርያም እንደወጣን
መንፈሰ ጉባኤ ከዛ በኋላ ታዲዮስ ቤት ከታዲዮስ ቤት 04 አዳራሽ እማማ የሺ ቤት 04 አዳራሽ ከዛ ቅንጭቡ ቤት እያለ ነው የመጣውና ይሄ ቸርች እስኪሰራ እስከዚህ ያለው ነው እኔ መናገር የምችለው ማለት ነው። እኔ እዛ ውስጥ የነበረኝ ማስታወቂያ ወጣ። ማስታወቂያው ከ4ኛ ዓመት በኋላ የወጣው ምንድነው የሚለው መዘምራን መመዝገብና መቀጠል የምትፈልጉ የሚል ነበርና እኔ በወቅቱ ይሄ ማስታወቂያ በሚወጣበት ሰዓት ላይ እኔ አልነበርኩም፣ አልሰማሁም። አዲስ የፓስተር ጌታውን ወንድም አዲስ ነው ያስመዘገበኝም እሱ ነው። እኔ አልነበርኩም በቦታው። ከዛ ተመዘገብኩ። የፈተናው ቀን ቀረብኩ። የሰፈር ልጆች እሸቱ ቢራ አለ፣ እኔ ያለው እሱ አለ፣ ሌሎችም እንደዚህ መዘምራኖች አሉ፣ እነ ቢኒያም አሁን አይከን የሆኑ አሉ። ተመዘገብን። 50 ልጅ ነው የተመዘገብነው። ከ50 የሚፈለገው 40 ነው እና 50ችንንም ወደ ግድግዳ ፊታቸውን አዙረው የፈተኑን ወንድም ዳግም የመዘምራን አለቃ፣ ወንድም አክሊልና ሰለሞን አበበ ነው እና ሁለቱ ኪቦርድ ይጫወቱ ነበር ድሮ። ከዛ በፊት ቸርች ውስጥ የሚሰሩት በ3 ኦክታቭ ሰለሞን አበበና አክሊል ነበሩ። የኳየር አለቃ ደግሞ ሆኖ የሚያገለግለው ዳግሜ ነበር። ያው አጠቃላይ ሆሊ ነው ቺፍ ኦፍ ኳየር ነበረ። ተፈተንን። ከዛ ከተፈተንን በኋላ ውጤቱ ይነገራቸዋል ተባልን። ሄድን። በሌላ ጊዜ ስም ተለጥፏል አልፋል ተባልኩ። እንደገና አዲስ ነው የነገረኝ። አሁን ሄድኩኝ። ስም ተለጥፏል ሲባል በቃ ገባው። የመጀመሪያ ኦሪየንቴሽን የተሰጠን ጊዜ በሚሰጠን ሰዓት ላይ ዳግም ተነሳና እንደዚህ ከተቀመጥነው ውስጥ አንተ መሳሪያ ተጫወቱ ብሎ ሰልጥኑ ብሎ 4 ልጆች ለየን። እንግዲህ ይሄንን በሚል ሰዓት ላይ መሳሪያ የሚጫወቱ ልጆች አብረን ስንመለመል እኔ ክራር እጫወታለሁ እችላለሁ። ለመልመድ ትንሽ ነገር ነው የማያስፈልገኝ። ሌላውም እንደዚሁ ገነነም እንደዛው ይችላል። ውብሸት የሚባል ልጅ ነበርና ክራር ይጫወቱ ነበር። እንዴት አውቆ ለይቶ እንደዛ እንዳለ ራሱ እግዚአብሔር አሰራር ነው። ከዛ 3ቱ ያው ሊቀጥሉ አልቻሉም። አስተኙ ተባለና እኔን ለሚሚን የአክሊል እህት ነች ትጫወታለች። እሷም ለሷ ተሰጠው። እሷ ዶሜጀርን አሳየች። ከዛ በቤተ ክርስቲያን ይጸለይ ነበር መሳሪያ ተጫዋች እንዲሰጠን ተብሎ በቃ ወጥሬ በቃ ያቺን 3 ኦክታቭ እያልኩ አንደኛው ወር ላይ ሐሰትን ይናገር ዘንድ ጌታ ሰው አይደለም የምትለው መዝሙር ሐሰትን ይናገር ዘንድ የሚለውን መዝሙር መጫወት ጀመሩ። እሱን እየተጫወትኩ በቃ በመንፈስ ውስጥ ነው የሰራው እያሉ ለመድኩ። በቃ ጌታ ይባረክ እያልኩ ለካ ፓስተር ዳንኤል መጥቶ እዛ አክሊል ቤት ውስጥ ተቀምጦ ይሰማ ነበር ማን ነው የሚጫወተው ብሎ። ከዛ በጓሮ ዞሮ እኔ ሳላየው ከኋላዬ ቆሞ ሰምቶ ዞር ስላየሁት ደነገጥኩ። አንተን የተጫወትኩ አለኝ። እጄን ያዘና ጸለየልኝ ማለት ነው። ከዛ በኋላ ወጣሁ። ብዙ ኳይሮች ነበሩ በዛ ሰዓት ላይ። ኢዮሳፍጥ አለ። ኢዮሳፍጥ አልተመረቀም ነበር። መሀልያ አለ እና ዳነ ናቸው እነ ማነው ይታየው ድሮ ዳዊት ኳይር የሚባል አለ ለሁለት የተከፈለ ብዛት ያለው እነ ትግስት እነ በተልፏ የሚባሉ እነ ለማ አዲስ ኪዳን ኳይር አለ እነ ቡጥሽ እነ ማነው ደግሞ እነ ማሙሽ የነበሩበት እነ ዳዊት እነ ገነነ የነበሩበት ኢዮሳፍጥኛ የነበርንበት ቢኒያም ነበር አለቃችን። በዛ ቀጠልን። ሶሎ ዘማሪዎችን ብዛት አሉ እና ከዛ ወጥቼ ወለንጪቲ ማሰለጥናለሁ፣ ኳይር አሰራለሁ። ናዝሬት እዛ ብቻ አይደለም ወንጂም ሄዳለሁ። እንደውም 45 ሳንቲም ነበር ሜጃ 1 ብር ይሰጠኛል። ደርሶ መልስ 10 ሳንቲም ነው የሚተርፈኝ። አንድ ገጠመኝ ያለኝ ወለንጪቲም ሲሄድ እነ ፓስተር ሳሚ ጋር ኳይሮች ሰላም ትባላለች ሶሎ ዘማሪ አለች፣ በጣም ነው የምወዳት። እነሱ ጋር ሲሄድ 5 ብር አዘነ ነበር ሰዓት ሂሳብ የሚሰጠን። 5 ብር ተሰጠኝ። ሜጃ 2 ብር ነው፣ መምጫም 2 ብር ነው። ከዛ ሄጄ ደስ ብሎኝ አገልግዬ መጥቼ ያው አገልግለ ስትሄድ 3 ጊዜ ጌታ ይባርክ ነው የምትባለው። እንዳሁኑ ሳንቲም የለም፣ ደስ ብሎ ነው የምትሄደው። እና አገልግዬ ስመጣ ዳግም ኋላ ነበርና አንተ ሂሳብ አታወራርድም እንዴ አለኝ። 1 ብር መልስ ነበረች ትዝ ይለኛል። የዛን ሰዓት ላይ በቃ በሙሉ በመንፈስ ሆኜ ነበር ማገለግለውና ወደ መድረክ በአንድ ወሩ ላይ አወጣኝ። በጣም ችግር የነበረብኝ ነገር ስኬል ነበረ። ስኬል ማሰራት በስኬል የሚመጡ ዜማዎችን አልሰራም። እንደገና ኪቦርዶቹ ትራንስፖዝ የላቸው። በአንድ ስኬል ነበር የምሰራው እና የግድ ስኬል ማጥናት አለብኝ፣ የኢትዮጵያ ቅኝቶችን ማጥናት አለብኝ አልኩኝ እና አንድ ታውቁታላችሁ መነጽር የሚያደርግ በምስክርነትም የታወቀ ወንድማችን ማነው ዘማሪ ውብሸት አይደለም እንትና
ዋው ከማርያም የወጣ ክብሩን ስለኔ ያዋርዶ የሚል ዘማሪ ነው እሱ። እስመ ለዓለም የሚል ያሬዳዊ ዜማ ይዞብኝ መጣና እንዴት አድርጌ ልስራው? ዋለልኝ ይቅርታ። እናቶች ኳየር ነበር እሱ ደግሞ ይቅርታ እናቶች ኳየር አሁን የእንቁ እናትም የእንቁ አባትም ኳየር ናቸው። የኤፍሬም እናት ኳየር እኔ ነኝ የማሰራቸው የነበረ። የነ ሚሊዮን ቦጋለ አባት ጋሽ ቦጋለ፣ እነ ጋሽ ጌራ፣ የትዬ ጥሩዬ፣ ማማየሺ፣ ትዬ ኔነሽ፣ ኧረ ስማቸውም የውዴ እናት ትልልቅ እዛ የነበሩ ስማቸውን ያልጠቀስኳቸው ይቅርታ ስለረሳው ነው። እነኚህን ሁሉ አሰራ ነበር። በዛን ወቅት እነ እንቁም ይመጣሉ፣ ኤፍሬም ይመጣል። ህፃናቶች ናቸው። እንቁ ባይዘው ትንሽዬ ይጫወታል በዛ ሰዓት ላይ። ከረጅም ጊዜ በኋላ ነው የመጣው። ኤፍሬምም ህፃን ነው። እንደውም እናትየው እስቲ ልጅ ስማልኝ ድምጹን ብላኝ አንድ ቀን ህፃን ልጅ ነው እንደዚህ ይዘው ከትሬኒንግ በኋላ እነሱ ሲያጠኑ ደጅ ይጫወቱ ነበር። አስገባችሁና ሰማሁት። ስሰማው ምን አስጠናዋል? ድምጹ መድፍ አይደለም እንደ ይሄ በቃ ሆድሽ ውስጥ ጨርሶ ይወጣ ነው። ይሄ ዘማሪ ነው የሚሆነው አልኳት። እንደዚህ ሰበር ትንቢት የተናገርኩባቸውም ነገሮች አሉ። ከዛ ያንን ስኬል በአንድ አመት ውስጥ ለመድኩ ማለት ነው። እኔ በጣም የእግዚአብሔር ጣት ነው። እንደውም ፍሬው ዝናን በጣም ነው ማደንቀው። ፍሬው ዝናን በጣም ስለማደንቀው ፊት ሄጄ መሰረተ ክርስቶስ እቀመጣለሁ እሱ ሲጫወት። ሙሉ ወንጌል እየሄድኩ ያለው እነ ሙሴ ያሉ እነ እስክንድር እነ ወንድዬ የሚባሉ ተጫዋቾች አሉ። እነሱን እያየው ሪፈር ማድረግ ጀመርኩ፣ መስራት ጀመርኩ። በቃ በዛው ቀጠልኩ ማለት ነው። እና እኔ በህይወቴ ስሰራ ያደኩት በጣም ከትልልቅ አገልጋዮች ጋር ነው። በዛን ሰዓት በጣም የሚደንቅ ነው። እኔ ሳልሆን እግዚአብሔር ጸጋን ያገለገለው ተስፋዬ ጫላ አለ፣ ፀሐይ ዘለቀ፣ ካሌብ ተስፋዬ፣ ዳንኤል አምደ ሚካኤል፣ ቤተልሔም ወልዴ፣ መስፍን ጉቱ ያኔ እሱ አነስ ያለ ነው። መስፍን ጉቱ በጊታርም ይጫወታል። ሌሎችም አገኘው ይደግ እየሰማው ያደኩት ድምጽ ያ ነው። በዛ ድምጽ ነው እየሰራው የነበረው ብዙዎች ዘማሪዎች። እና እስቲ እኛንም ሞክረን እያሉ ይመጡ ነበር። እና እንደውም ፓስተር ካሳውን ለማንም አሰለጥን ነበር። ሳሰለጥነው እንደውም አንተን ጠርቶ ማናፈረ የሚለው መዝሙር ሲሰራ በቃ ተስፋዬ ጫላ ቁጭ ነው እሱ። እንደውም ጥሶ ወጣ። ኃይሉ ደገፉም ይሰራ ነበረ፣ አዲስ ተሾመ ይሰራ ነበረ እኔ ጋር። እና እንደዚህ ዜማዎችን አሰራቸው ነበረ። ብዙዎቹ ወጡት። ከዛ ነው ብዙዎች እንደዚህ ኳይሮችም ደግሞ አርሲ ነገሌም ወንጂ ሸዋም የተለያየ ቦታ ወለንጪቲም አዋሽም የተለያየ አካባቢ ከዚህ ውጪ እየርኩ ሞጆ እየርኩ አገለግል ነበር። አስጠናለሁ ኳይሮችን። በዛው ቀጠለ ማለት ነው። እኔ መድረክ ላይ በወጣው በአመቱ አካባቢ ነው ጆሳፍት ኳይር የተመለመለው። በዛ ሰዓት ላይ እንቁ የጧት ተማሪ ነው፣ ህፃን ነው፣ ትንሽ ነው፣ መጫወት ይወዳል፣ እቃ መነካካት ይወዳል። በቃ ምንም ነገር በቃ እንደው የምትይዙት ነገር አይደለም። ጭንቅላቱ ፈጣን ነው። ኪቦርዱን ራሱ ወረቀቱ ላይ ይሄን እስክለቅለት እንዴ ይላል። እኔ ጧት አጠናለሁ፣ ከሰዓት አሰራለሁ። ሁሉ ኳየር ሶሎ ዘማሪዎችም አሉ። በዛች በምሳ ሰዓት ምሳ ፍለጋ በሚሄድባት ከ6 እስከ 8 ባለችው ታይም ነው የሚሰራ የነበረውና በጣም አደገኛ የሙቀት ሰዓት ላይ ነው የሚሰራው። በጣም ጥሩ ስራ ነበር የሚሰራው። ኤልያስን ግን ስኬል ነበር ሳሰራው የነበረው መድረክ ላይ እንዲወጣ እንዲያግዘኝ ነበረ። ኤልያስም ያው ከእንቁ በፊት ነው የመጣው። ኤልያስ አብሮ ነው የተመረቁት። እኔ በዛ ሰዓት ላይ ለነሱ ያደረኩት ነገር ምንድነው? መንፈስ ነው ሼር ያደረኳቸው። ለምን ዳንኤል ነው ጄን ይዞ የጸለየልኝ። እውነቱን ለመናገር በርግጥ ክራር እጫወታለሁ። ያን ስፒሪት ነው ሼር ያደረኩባቸው። እንዳሁኑ መንገድ እንደሚዘጋ አይነት ክፉ ሰው በሆነ ኖሮ ሁለቱንም ገላቸው ነበር። እንደዛ አይደለም። እንደውም ከነሱ በኋላ 462 ተማሪ አስተምሬያለሁ። 462 ተማሪ በማስረጃ ትምህርት ቤት ከፍቼ አስተምሬያለሁ። እነኛውን ፎቶ ላይ ብታዩቸው ይሄ ኪቦርድ አንድ ክፍል ውስጥ 6 ኪቦርድ የሁሉ ተማሪ እዚህ ጋር ያለው እዚህ ውስጥ ብዙ ማስረጃዎች አሉ። አውጥቼ ላሳያችሁ እችላለሁ። እሱን በሚቀጥለው ላይ ልታዩት ትችላላችሁ። ብዙዎች እነ ዳዊት ሰለሞን አቀናባሪ የሆኑት አሁን እነ ኤልያስ ባረ ሙሉ ወንጌል የሚሰሩት እነ ተፈሪ ጉተና አሁን ትምህርት ቤት ከፍቶ የሚያስተምሩ ልጆች የኔ ተማሪዎች ናቸው። በዚህ መልኩ በጓን የተመረቁ ናቸው። ወደዚህ ነገር ውስጥ ገባ እግዚአብሔር ብዙ ጊዜ በሚመጡ ነቢያቶች ይናገረኝ የነበረው ምንድነው? አንተ የበገና ደርዳሪዎች አባት ነህ ብሎ ነበረ ትንቢት የሚናገርብኝ። የእግዚአብሔር መንፈስ ያለበት በገና ደርዳሪ አለ። አንተ የበገና ደርዳሪዎች አባት ነህ የሚል ትንቢት በወንጌላዊት አልማዝ በነ ፓስተር ሰይፉ የሚነገረኛ ነበር። እና ብዙ ጊዜ ወደ ስቱዲዮ ያላያችሁኝ ለዛ ነው። ስቱዲዮ አካባቢ ላይ እንትን ያለኝ ሰውን ማስተማር ማምረት በቃ ነው ደስ የሚለኝ። እና
በዛን ወቅት ላይ አንድ ራእይ ያየሁ። ይሄ ትንቢት እየመጣ ያለ ምንድነው ያየሁት ራእይ? ወደ ምስራቅ ቆሜ ከእጄ ውስጥ ውሃ ይፈሳል። ንጹህ ሃይላንድ የሚመስል ውሃ ነው። ህፃናቶች ዳይፐር ነገር ያደርጉ፣ እዛ ሰዓት ዳይፐር የለም፣ ግን በዛ ሰዓት በራእይ አይቻለሁ። ቁምጣ ያደርጉ፣ ከላይ ራቁታቸውን ሆኑ፣ ውሃውን ጠጥተው እንደ ይራጩበታል እዛ ሜዳ ላይ በጣም ብዙ ህፃናቶች። እና በህልሜ ያየሁ። በዛን ወቅት ላይ ካልታሰበ አቅጣጫ ብር አገኘሁና አንድ እሸቱ የሚባል አለ፣ እሸቱ ቢራ ይባላል፣ የሰፈራችን ልጅ ነው። አዲስ አበባ ይዤ ሄድኩና 6 ጊታርና 2 ክራር ገዝቼ መጣሁ። 6 ኪቦርድና 2 ክራር ገዝቼ መጣሁ በዛ ብር። በተቀረውን በራስ ሰራውና ሰይድ ፎቅ ላይ ራፒድ የሙዚቃ ትምህርት ብዬ ከፈትኩ ማለት ነው። ንግድ ፍቃድ ላይ ችግር ነበረ። ከየት ነው የተማርከው? እንደገና ደግሞ ምናምን ነገሮች ነበሩ። የጻፍከው መጽሐፍ አለ ወይ ምናምን የሚባል ነገሮች ነበሩ። እንግዲህ ያንን ለመስራት እንደገና ወደ መጽሐፍ ጽሁፍነት ገባው። በጣም በሚደነቅ ሁኔታ የትምህርትን ካሪኩለሙ ባለቀቀ ሁኔታ የኦሮሚያ ትምህርት ቢሮ ገምግሞት፣ ሌሎችም አዲስ አበባ ወስጄ አስገምግሜ ይሄ መጽሐፍ በሲዲ የተቀመጠው አልታተመም። በወቅቱ ብር የለኝም፣ ግን በሙጅል መልክ እንደዚህ አድርጌ እነኚህን ተማሪዎች ይሄ 12ኛ ክፍል ፎቶዬ ነው አድርጌ ኖታዎችን ሶልፌጆ እንዴት እንደሚሰሩ አርፔጆ እንዴት እንደሚሰሩ ሁለት አይነት ሙዚቀኛ ነው ያለው። የባህልና ፕሮፌሽናል ነው። አሁን እኔም ራሴ በባህላዊ መንገድ ነው የለመድኩት እና እነኛንም ሁለት ልጆች ታሳያቸው የነበረው በባህላዊ መንገድ ነው። እነኚህን ግን አዚ ፕሮፌሽናል አድርጌ ነው ሻርፕ ሜጀር ስኬሎች እንዴት እንደሚገነቡ ፍላት ሜጀር ስኬሎች አድርጌ ብቃት እንዲኖራቸው አድርጌ ነው ሲመረቁም መድረክ ላይ ዊነር ቻፕል መድረክ ላይ ሶሎ ዘማሪው ተጋብዘው እያጀቡ በህዝብ ፊት እያጀቡ ነው የተመረቁት። እነኚህ አሁን ያሉ ልጆች ወጥተው ሊናገሩት ይችላሉ። ትልቅ ነው የማዝነው ነገር ምንድነው? አሁን ያሉ ኪቦርዲስቶች ወደዚህ እውቀት ቢመጡ ጥሩ ነው። መሰረተ ክርስቶስ ማህሌተ እግዚአብሔር ብለው የቀደሙት አባቶች ይሄንን መዝሙር እንዲህ ስንት አመት ሆኖታል? ስንት አመት ሆኖ በነ ሸዋዬ ዳምጤ በተነሱበት ጊዜ የነበረ መዝሙር ነው። የሚረከብ አካል ካለ እንዲረከበኝ ለማድረግም እቅድ ይዤ ነው የወጣሁት። ብዙ እንደዚህ መዝሙሮች። ሁለተኛ ደግሞ በባህላዊ መልኩ ሙዚቃን የሚሰሩ ልጆች ከተወሰነ ጊዜ በኋላ ቤተክርስቲያን በገና ደርዳሪ ታጣለች ብዬ ነው የምለው። ለምን ቴክኖሎጂው በተቀየረ ቁጥር እኔ አሁን በነበርኩ ሰዓት ትራንስፖዝ የሚባል ነገር አልነበረም። ስለዚህ ግድ ስኬሉን ነው የምታጣ ነው ሄደ። አሁን ላፍላት ሰከንድ ላይ ተጫወትልኝ ካለ ላፍላት ሰከንድ። አሁን ላፍላት ሰከንድ ማለት በእነሱ ትራንስፖዝ 8 ላይ አድርገህ ተጫወት ነው የሚሉት። እኔ ጅቡቲ ላይ ሄጄ ያጋጠመኝን ነው የምነግራችሁ። ሄጄ ትራንስፖዝ የሌለው ማሽን አጋጠመኝ ማለት ነው። ፒያኖ ነው፣ ፈረንጆች ናቸው። እንዴት ምን ልጫወት? ኮርድ የሚያዘው በእግር ነው። ከዛ ችግር የለው ማለት እና ትንሽዬ ፒያኖ ሰጡኝ፣ ሳጥን መታከል በሷ እንደገና ፕራክቲስ ገባው። ከዛ በኋላ እነሱ ጋር እንደውም ያኔ ውድ ነው 1000 ብር የከፈሉኝ በተጨማሪ ሰራ ነበር እነሱ ጋር ማለት ነው። አንድ ወቅት ላይ ቴክኖሎጂ ሲቀየር ኪቦርዲስቶች ቸርች ውስጥ ያሉት በገና ደርዳሪዎች ይቆማሉ። ስለዚህ ወደዚህ እውቀት መምጣት አለባቸው። ሙዚቃን የተጻፈን እኔ አሁን የጻፍኩትን ሙዚቃ ሶልፌጆ ይባላል። ሙዚቃን ማንበብ፣ ሙዚቃን መጻፍ ኖቴሽን ይባላል እና ያንን ማንበብ መስራት አለባቸው። ስኬሎች፣ ፍላት ሜጀር ስኬሎች፣ ሻርፕ ሜጀር ስኬሎች። እኔ እንቁን ማደንቀው ከማደንቃቸው ነገሮች አንዱ የሐረር አማኑኤልን ካሴ ሲሰራ ዳያቶኒክ ማይነር ስኬል የሚሰራ ሰው የለም። ባቲ ሜጀርና ባቲ ማይነርን የሚደፍረው አገኘው ይደግ ብቻ ነው እና ጌታ ቃል ግርማይ ናቸው። የለም በትዝታ ሜጀር ነው የሚሰራው ጠቅላላ መዝሙር። ግን እግዚአብሔር ብዙ ስኬሎችን ፈጥሯል፣ ብዙ ሙዚቃዎችን ፈጥሯል። ይሄንን ልሰራ እንትላለሁ። ከዛ ወደ መጨረሻው አካባቢ ልምጣና ከዛ እየሰራው እያለ አንድ እቅድ መጣ። ሽብሸባ ኳየር የሚባል ኳየር ለማቋቋም አዲስ ምልመላ ሳይሆን ከነበሩት ከመኃልየም ከዳዊትም ከአዲስ ኪዳንም ከኢዮሳፍትም ከነኛ ሰዎች ሰሌክት ተደርገው እንትን ይሉ ነበር። ሊደሮች ነበሩ በዛ ሰዓት ላይ። ስመኝ ነበረች የመኃልየ እና አዳነ አሁን አሜሪካ ነው ያለው። ከኛ ደግሞ እንትና አለ ቢኒያም ልሳን ወርቅ አለ። ብዙዎች ስም መጥቀስ እንትን አይልም። ከነኛ እና ይታያሉ እና ሽብሸባ ኳየር ሰሌክት ተደረገ ማለት ነው። በዛን ሰዓት ላይ ያው ሙዚቃ መሳሪያ ማንም ስላልነበር የሚጫወት እኔው ነበርኩ ከነሱ ጋር የጀመርኩት። አንድ ሐውልት የሆነ ነገር መስራት ተፈለገ በቸርች
ከሽብሸባ ኳየሮች ጋር እና ያ ምንድነው የመጀመሪያው ካሴት እግዚአብሔር አምላክ ሆነኝ የሚለው ካሴት ተጀመረና አንድ አመት ነው ያጠናነው የጸለይነው የጾምነው አንድ አመት ድፍን ነው እኔ ነኝ ሳምፕሉም ሲሰራ ሲቀረጽም ወክማን አለች ዜማ ሲደረስ ይሄንን ትልቁን ስራ ይሰራ የነበረው ዳግም ነው በቴፕ ነው የምንሰራው በቴፕ ይሰማል ይቀረጻል ይመለሳል ይቀረጻል በጣም አታካች የሆነ ስራ ቢኖር እሱ ነው ጾም ጸሎት አለ በዛ ላይ ከሲታዎች ነን የበሰበሰ ዝናብ አይፈራም ብለን ነው በዛው ጾም ጸሎት የምንገባበት ካሴቱን ስንሰራ ከነኛ ሁሉ ካሴቶች ውጪ ከመሰራቸው ኳየሮች ውጪ ይሄ የሽብሸባ ኳየሩ ላይ በጣም ድካም የነበረበት ስራ የነበረ ነው ዳግሜም ሳይታክት ሳይደክም ነው እና ዜማ የምንቀበለው ምንድነው ሁሉም ወክማን ይዛል ሪትም ከፍታለው ከዛ ይነሳሉ በዛ ስታይል እና ሁሉም የሚመጣው ዜማ ይቀረጽና ይሄ ይወጣ የኔ ነው የሚባል ነገር የለም እኔ ከሚገርማችሁ ነገር እዛ ውስጥ እንደውም ስመኝን ብትጠይቋት ትነግራችኋለች ጠላት ቢያሰማኝም ኮቴ የሚል ግጥም እና ዜማ እኔ አስተዋጽኦ አድርጌያለሁ ካሴቱ ላይ አለ ጠላት ቢያሰማኝም ኮቴ ዮርዳኖስ ቢቆም በፊቴ በድረግጬ አልፋለሁ ጌታ ኢየሱስ ከኔ ጋር ነው የሚል ይሄ ዜማ ይሄ ነው ኦሆ ገናናነ የለም የሚመስል እኔ ላመስግን አንተ ሁሉን ቻይ ነህ የሚለው እቺ ፓርት ዝም ብዬ ከመሰጣቸው ትግባ ተብላ ገብታለች እኔ ሙዚቃውን ብቻ አይደለም እንትን ያልኩት እና ግጥምም ዜማም እንደዚህ ኮንትሪቢዩት ይደረግና ይወጣ ነበር ካሴቱን በሚሰራ ሰዓት ላይ በዛ ሰዓት ኮምፒውተር ሲስተም አልነበረም የነበረው ሶልኔት ካፒቴን ሰለሞን ጋር በስራተ ገብርኤል አዲስ አበባ የነበረ እንትን ነው መሰረተ ክርስቶሶች በጣም ረድተውናል በዚህ አዲስ ጋሽ ኢልማ ወዳልጅ ፎርድ መኪና አለው በዛ ያመላለሰን ነበር ስንሰራ የነበረው የተቀረጽን ቀን የመጨረሻው ቀን ሊሊ ቀድማን ገብታ እየተቀረጸች ስለነበር እስከ 6 ሰዓት ቆያን 6 ሰዓት ላይ ነው ካፒቴን ሰለሞን እንደውም ስጋ ጋብዞን 6 ሰዓት ላይ ነው የጀመርነው የጨረስነው ወደ 3 ሰዓት ነው እዚህ የገባነው ተመልሰን ወደ 5 ሰዓት ተኩል ላይ ነው ትዝ ይለኛል አሮጌ አዳማ ላይ ጅብ መንገድ ዘግቶብን ራሱ ማንን ይመስላል እያለ አዲስ እያሳሳቀን ነው ያን ጅብ አልፈን የመጣ ነውና እዛ ላይ ያን ሳምፕሉን ነው ቀጥታ እሱ ሪከርድ ያደርገው ሲባላሽ እየደገምን እየተቀረጸ አሁን እንደ ኮምፒውተር ዝም ብለን መስጠው በማሽን መስራው ነገር የለም እና ያ ካሴትም ከወጣ በኋላ ቀጥታ ለቤተ ክርስቲያን ከቅንጭቡ ግቢ ወደዚህኛው ነበርና ብዙ ጊዜ ያ መሬት ያቃጥሉብን ነበር ምን ይሰራ ተብሎ ገንዘብ እጥረት ነበር በዛ በገንዘብ እጥረት ላይ ከፍተኛውን ሚና የተጫወተው ሽብሸባ ኳየር ነው ሽብሸባ ኳየር ያወጣው ካሴት እኔ ዛጋ ትንሽ ቅሬታ ነገር ነበረኝ ያው ተጫዋለሁ ፖስተር ላይ አልወጣሁም ለምን ደም ተፍቼ ነው የሰራሁት እዛ ላይ እንደገና መጀመሪያው ፖስተር ላይ ከወጣ በኋላ መልክ የላችሁም እናንተ ተብለ ሌላ ልጆች የተወሰኑ ተጨመሩ እኛ እንድንወጣ ተደርጎ ከዳግሜ ጋር ሁሉ ትንሽ መቃቃሩ ያው የእግዚአብሔር ነገር ስለነበረ ተውኩት ሳምፕሉንም ሁሉንም የሰራሁት አመት ያስጠናሁት እኔ ነኝ ከኔ ጋር ነው የሰሩት እንቆ የጀመረው ሲኤምኤም ላይ ነው ሶልኔት ስቱዲዮ ላይ ማንንም አልነበረም ክርስቲያን ግርማም በዛው ተቀጥሮ ይሰራል እኔው ነበር ከዚህ ይርኩ ስንሰራ የነበረው አንዳንድ በአዲስ መኪናና በማን ያህላል በሚባል መኪና ፓስተር ዳንኤልም ይሄዳል አብሮን ይሄድን የሰራ ነው እኛ ነው ካሴቱንም በኮላ የቀባን በቴፕ እንትን ይያልን እየሸጥን ለቤተ ክርስቲያኑ ማሰሪያ ከባድ ነው እንደውም ቡዛዮ የሚባል ዘማሪ ካሴት ለማኔል ማሰሪያ ብሎ አውጥቶስን ሁሉ እያተምን እንሸጥ ነበር የተከሰተ ቁጥር አንድን እንሸጥ ነበር እንግዲህ የሚታወቅ ታሪክ ነው እኔ ያማኔልን ታሪክ መናገር አልችልም እኔ መናገረው ከማርያም እስከ ቅንጭቡ ግቢ ከቅንጭቡ ግቢ እስከ አማኔል ያለውን በዛ ውስጥ እኔ ኮንትሪቢዩት ያደረኩትን ነው ከዛ በኋላ ያለውን ሰላማሌል መንፈሳዊ ማህበር ነው ውስጥ ስለነበረው ነው እንቅስቃሴ የኔ ኮንትሪቢዩሽን እንደነበረ ነው ለናገር ለሰዎች ትምህርት እንዲሆን ታሪኩ ደግሞ ማውራት አይደለም ታሪክን ለመስራት ነው የተዘጋጀው ለሌሎች ትምህርት ይሆናል ውድቀቴም መነሳቴም ማለት ነው አሁን ደግሞ ከዚህ በኋላ ያለውን የቤተ ክርስቲያናችን ፓስተር እንዳሽ እሱን ከሱ ሙሉን መረጃ ተሰማላችሁ እኔ የመስራትም መብቱም እንትኑም የለኝም ስለራሴ ነው ይሄን እንትን ያልኩት እዚህ ውስጥ የረሳኋችሁ ሰዎች ካላችሁ ይቅርታ ጠይቃለሁ ከዛ በኋላ ታት እንግዲህ እኔ ያው የመድረክ አገልግሎቱን ኤልያስ እንዲሸፍንልኝ አድርጌ ከሽብሸባ ኳየሮች ጋር ኦፕን ኤቨን ሚኒስትሪ ገብሩ ወልዶ አለ ፓስተር ሰይፉ አሉ በሚያዘጋጁት ትልልቅ ክሩሴዶች ላይ እየዞርን መላ ኢትዮጵያን ዞረናል ከኤርትራ በስተቀር ያለንበት ቦታ የለም
በመኪና ሄደናል፣ በተለያየ ነገር ሄደናል እና ይሄ መረጃ አለ እኔ ጋር። ያኔ አገልግሎት ስንጋበዝ በደብዳቤ ነው። እንዳሁኑ ዝም ብሎ አገልጋይ የት ነህ ማን ይመቻል ቅዳሜ እሁድ ምናምን በዛ ላይ የሻይ ምናምን እኛ 3 ጊዜ ጌታ ይባርክ ይሄ ነው። ሆቴልም አናድርም። ሆቴል ክልክል ነው። ቤርጎ አይታደርም። ሰዎች ክርስቲያኖች ቤት ወይ ቤተ ክርስቲያን ነበር የምናድረው የነበረውና እኔ እንኳን በግሌ ስጠራ ማለት ነው አሳሳ መለሶ ይሳጋ ይላል የተለያዩ ቦታ አገሮች ሲሄድ በደብዳቤ ይጻፋል። ለመዘምራን ክፍሉ ይጽፋል ያ ቤተ ክርስቲያን። ፓስተሩና አስተዳደሮቹ ያዩትና እንት ይላሉ። አሁን ለምሳሌ ባሳያችሁ እኔ ተነስቼ ቱር ብዬ መሄድ መብት የለኝም። እነኚህ ደብዳቤዎች በሙሉ የምታዩቸው እኔ የተጋበዝኩባቸው ናቸው። እነኚህ በደብዳቤ ነበር የምንጋበዘው። ይሄው እነኚህ ደብዳቤዎችን ባነብላችሁ ከጅቡቲ የመጣ ደብዳቤ አለ፣ ከአርሲ ነገሌ የመጣ ደብዳቤ አለ፣ ከዝዋይ እነ ፓስተር ጌትነት ጋር የመጣ ደብዳቤ አለ። አርሲ ነገሌ እነ ኬፋ ኳይሮች ነበሩ። ተፈሪ ይባላል አሰልጣኛቸው። ኬፋ ትንሽ ነበር የዛ ሰዓት እንደውም ቀይ በሰማያዊ ልብስ ለብሶ የጂ ሁሉ 15 ቀን አሰለጠን። እንደውም ጅቡቲ ሄድኩት እነሱ ጋር 15 ቀን አሰልጥኜ ስመለስ ደብዳቤ ደረሰኝ። በዚህ አይነት መልኩ ነው። ይሄ አሁን ከጅቡቲ የመጣ ደብዳቤ ነው፣ ማየት ይቻላል። በዚህ መልኩ ነው። እንደዚህ ተነስቶ መሄድ ክልክል ነው። ሳንቲም መቀበል ነውር ነበር በእኛ ጊዜ። ሳንቲም አይሰጥም። 3 ጊዜ ጌታ ይባርክ ነው የሚባለው። በቃ ክልክል ነው። እንደዚህ እንዳሁኑ ከክፍለ ከተማ መሄድ አይፈቀድም። ቤተክርስቲያን ካልፈቀደች አይፈቀድም። ህግ አለው፣ ጥብቅ ነው እና ያ ነው እንትን ያለው። ያ ደብዳቤ ከአርሲ ነገሌ እንደገባው ትዝ ይለኛል 10 ሰዓት ላይ ነው 15 ቀን ቆይቼ እንደገባው ደብዳቤ መጥቶላል ተብዬ ዳግም ሰጠኝ። አንድ ሹፌር ነው በእጅ ያመጣው። ግን ከዛ ውስጥ ደብዳቤውን ሲቀደው ሌላ ፖስታ አለ። ከጅቡቲ ወንጌላዊት ቤተክርስቲያን ይላል ኮንፈረንስ ለምናደርግ እንደዚህ በዚህን ጊዜ እንድትመጣልን አንድ ወር ከምናምን ጊዜ ነው የነበረው። መጣልኝ። ሳይ የተጋበዙትንም ነግረውኛል። ሙዚቃቸውን እንድለማመድ ነግረውኛል። ካሌብ ተስፋዬ ማን ነው ደግሞ ሀረር ድሬዳዋ ደግሞ አንድ ዘማሪ አለ። ካሌብ ተስፋዬ አለ። ማን ነበር አሁን ካናዳ ነው ያለው እሱ አሉ። እነሱ ግሩም ታደሰ አሁን የነሱም ዜማ አጠናው። በዛ መሃል ላይ ገንዘብ የለኝም ምን የለኝም። ግን አንድ ጊዜ መድረክ ላይ ምን አልኩ እኔ ብር የለኝም ፓስፖርት የለኝም ምን የለኝም ተጋብቻለሁ እሄዳለሁ አልኩ። ስል ምንም ነገር የለም እግዚአብሔር ይወስደኛል አልኩ መድረክ ላይ ማለት ነው። ስል ውሂበ በአጋጣሚ ነበረና $100 ሰጠኝ። በዛ $100 ነው እንግዲህ ያ እንቅስቃሴ የተደረገው። ፓስፖርቱም ቶሎ በ15 ቀን ማለቅ የሚችል ስለነበረ በ200 ብር ወጣልኝ ፓስፖርት። ባቡሩም ደግሞ ይሰራ ስለነበረ የዛ 04ቱ እስከ ድሬዳዋ 27 ብር እስከ ጅቡቲ አጠቃላይ 56 ብር ከድሬዳዋ እዛ 40 ብር 56 ብር ገደማ 57 ብር ገደማ ላይ ነው ይፈጀው። እና ትግስትና አብርሃም እንዲሁ አንልከውም ብለው ስጋ ሰርተው ምናምን ዲያቆናቶች የዛ ሰዓት ነበሩና ፓስተር እንትና ገዛኙ እንደ ነሲስ ለሊቱን በቃ ስንጫወት ጋብዞኝ ምን ብለው ጌታ ይባርካቸው እነሱ ጠዋት 10 ሰዓት ተኩል ነው ተነስ የተባልኩት። እኔ ስነሳ 2 ሰዓት ሆኗል። በዚህ ብዙ ካሴት የሚሸጥ ይያለው ለቤተ ክርስቲያን መሰራ። በዚህ ደግሞ ትንሽ ሻንጣ ይያለው ነጋብኝ ብዬ እስቲ ቼክ ላስደርግ ብዬ ሄጄ ቲኬቱን ሳይ ባቡሯ አልሄደችም አልወጣችም። ክላክስ እያደረገች እንደ ሳይረን ያለች ቆማለች። እና ከፊት ሌላ ባቡር ስለወጣ እሱ ሴሴ የሚባለው ባቡር ወጥቷል ተብሎ 3 ፉርጎ ነች የተቆረጠልኝ አንደኛ ፉርጎ ውስጥ ነው። ጎሽ አልወጣችም ብዬ ልክ ልገባ ስል 2 ሰዓት ተኩል አካባቢ ነው። እኔ ወንበር ላይ አንድ ፈረንጅ ተቀምጧል። 12 ሰው ነው የሚይዘው የመጀመሪያው ፉርጎ። ሁለተኛ ፉርጎ ላይ ገብተህ መሄድ ትችላለህ ወይ ማክሰኞ መሄድ ትችላለህ አሉኝ። ያ እኔ የምሄደው ለኮንፈረንስ ነው እንዲያመልጠኝ አልፈልግም ብዬ ሁለተኛ ፉርጎ ውስጥ ገባሁ። በጣም እግዚአብሔር እዛ ላይ እንዴት እንዳስመለጠኝ ያቺ ባቡር ተገልብጣለች ስንሄድ ማለት ነው። 27 ሀገር አለፍኩ። እኔ ዝም ብዬ በቃ ልጅነትም ስላለ በዛ ሰዓት 25 26 27 ዓመት ገደማ ነኝ የዛ ሰዓት። አሁን 56 ዓመቴ ነው እንግዲህ ማወራችሁ ከ33 ዓመት በኋላ ነው። እየሄድኩ አገር እቺ ምንድነች እንዴ ሲሉ ሲቆጥር ወደ 27 ሀገር ድሬዳዋ ገባሁ። ከድሬዳዋ ቀጥታ ያሻ ደወሌ መስመር ይዘን መሄድ ጀመርን። ሄደን ሽኒሌ ዞን ሶማሌ ክልል ስንገባ ኢትዮ ኤርትራ ጦርነት ነበር በወቅቱ። ያው አደጋ አጋጠመን ማለት ነው። ሀዲዱ ላይ ፈንጂ ነበረ። ያንን ረገጠች። ፊት ያሉት ፉርጎ ላይ ያሉት እንግዲህ ያው ፍርዱ ለእናንተ ነው እንደማለው የተቆራረጠ አለ የሞተ አለ። ኋላ ፉርጎ ላይ ያሉት እንደዛው አደጋ ነው የደረሰባቸው። እኛ እንዲህ ነው የወደቅነው። እና እኔ ኢየሱስ ጌታ ነው እያልኩ ነው የወጣሁት።
አንድ አረብ ደግሞ አብሮኝ አላሁ አክበር እያለ ወጣ። ሁለታችን ተያዝን። የደረሱልን በወቅቱ ወታደሮች ወደዛ አድርገው ምርመራ አደረጉኛ ላይ እኔን ሳይሆን ያው ወንጌላዊ ነው መስለው ያስኩትም እቃ እንደዛ ነው። ከሚገርማችሁ ነገር አይደለም እኔ ሰናፊ ሊነካ አይደለም ያስኩት ካሴት አንድ አልተሰበረም። ሸጬ ነው አምጥቼ ገንዘቡን የሰጠሁት በመቶ ብር ሂሳብ። እዚህ ካሴት በ2 ብርና በ5 ብር የተሸጠ በነበረበት ሰዓት እንደዛ አድርጌ ነበር ይሄንን ቸርቹ ከቅንጭቡ ግቢ ወደዚህ እስኪገባ ስንሰራ የነበረው እንደዛ ነው። ጅቡቲ ገባው። ጅቡቲ ከገባው በኋላ እንግዲህ ያለውን ጅቡቲ ያሉ አካላቶች በተለያየ ፌስቡክ ምንም ሊለቁት ይችላሉ። ትንሽ ድንጋጤም ህመም ስለነበረ 1 ወር የተፈቀደልኝ 3 ወር ቆየው። ያንንም ገንዘቡን ሁሉን አጣርቼ እስከመጣ ይዤ መጣው። በሁለተኛ ዙርም ፓስተር ዳንኤል በሱ ፊርማ ሄድኩ። ኮንፈረንስ ያደረጉ የመለሰው ጉባኤ ቸርቾች አብሬ ሄድኩ ከነሱ ጋር። ሶስተኛ ላይ ግን ቅር የሚል ሀሳብ ሲመጣ ፓስተር ዳንኤል ፈቃደኛ አልሆነም። ቤቱን ለማጥሎ ይሄዳል የሚል ነገር ነው። በዛ ሰዓት ላይ ያው ፍሬዘር ስዩም ፈረመልኝ፣ ገዛኝ ፍቅሬም ነበሩ ፈረመልኝ። በዛ ፊርማ ሄድኩ ቀረሁ ማለት ነው። ቀረው ረጅም አመት እስከ ሚሊኒየም ድረስ ኢትዮጵያ እስኪከበር ጅቡቲ በሰላም ነበርኩ በሰላም እና ከዛ በኋላ ነው ተመልሼ የመጣሁት። ነገሮች ከዛ በኋላ ነው እንግዲህ ያው ወደ ድሬዳዋ ተመልሼ ለስራ ሲሄድ ውድቀት የመጣው ማለት ነው። ወደ ድሬዳዋ የሄድኩበት ምክንያቱ ምንድነው? ቤተሰብ ብር ሰጥቶኝ ነበር። ውጪ ሄዳለሁ ብዬ ፓስፖርት ጀምሬ ነበረ። በተሰጠኝ ብር ድሬዳዋ ልጅ ተገጨች፣ መኪና ገጫት ተብዬ እሷን ላይ ሄድኩ ማለት ነው። ፓስፖርቱን አውጥቻለሁ። ወደዛ እንደሄድኩኝ ልጅቷ ብዙም አልተጎዳችም። እንግዲህ ያው ሰይጣን በቀኛው ላይ ብሎ ከቤት የሚወጣው እኛውን ለማሳሳት ነው። እኔን እንደገና ወደዛ ወስዶ ለመስፈቅ ለመበቀል ያደረገው ነገር ነው። ሄድኩ። ልጅቷ ሰላም ነች። ሳይክል ገዛው፣ ልብስ ገዛው፣ ትምህርት ቤት ከፈል፣ ብስኩቷን ገዛዛውና ልመለስ ስል ጅቡቲ ማቀው አንድ ወንድም አገኘው። ያ ወንድም ትንሽ እንትን ብሎ ስለነበር ቤት ተከራየውለት፣ አንዳንድ ምንጣፍ ገዛዛውለት። ልመጣ ስል አንድ ሀሳብ ሰጠኝ። ልጄም እዚህ ብቻዋን ከምትሆን አንተም ውጭ ሄደ እንትም ከምትል ይሄም እኮ ውጭ ሀገር ነው እና ባጃጅ ገዝተህ በሰራ ያለ ብር ይበቃል እና ባለኝ በዛው ባጃጅ ገዛውና እዛው ቀረሁ ማለት ነው። ባጃጅ ገዛውና መስራት ጀመርኩ። ጥሩ ነበር። ቤተክርስቲያንም አቴንድ አደረግ ነበር እና ቆንጆ እየሰራው እያለ የመጀመሪያው ኖር መንጃ ፈቃዱን እስካወጣ የባጃጅ ያ ወንድም ነበር የሚሰራልን። አንድ ላይ እየኖርን እንግዲህ ያው ኑሮ ተጀመረ ድሬዳዋ ላይ። ውጭውም ቀረ። ልጅቷንም ሰርቪስ እያረኩ ጀመርኩ ማለት ነው። በዛን ወቅት ላይ ነገሮችም ትንሽ እንትን እያሉ ሲመጡ ብዙ ባጃጅ ሹፌሮችን ያው ባጃጅ ጀመርኩና ስሰራ ብዙ ባጃጅ ሹፌሮች መታወቅ ጀመሩ እና ያው ክፉ ባልንጀርነት መልካሙን አመል ያጠፋዋል እንደሚል መጽሐፍ ሁሉም ባጃጅ ሹፌሮች ጥሩ አልነበሩም። አንዳንዶች ኮብላይ የሚሰሩ አሉ፣ ኮንትሮባንድ የሚሰሩ አሉ፣ ሌብነት የሚሰሩ አሉ፣ የተለያዩ ናቸውና ዝም ብለ አዳምን ተሸክመ አዳምን ከምትዞር ኮንትሮባንድ እኮ ብትሰራ በቢያጆ እኮ አንድ ብቻ አንድ ሲጋራ አንድ ቢያጆ ብትገባ ይሄን ያህል ታገኛለህ ሲሉኝ እውነትም ስሞክረው ደህና ይመስላል ስራው። ገባውበት። በዛ ሰዓት ጫት አልቀም፣ ሲጋራ አላጨስ እና ስራው የሚሰራው ሌሊት ነው። የቀኑ ቀረ ወደ ሌሊት። መጠጥ አልጠጣም። እንደውም መሰረተ ክርስቶስ አሴምብል አቴንድ አደረግ ነበር። ሀረርም ታክሲ በመሰራ ሰዓት ያው እዛው አማኑኤልም ሙሉ ወንጌልም አቴንድ አደረግ ነበር። በኋላ ላይ እየተባለ ለእንቅልፍ እየተባለ አንድ አባ ምናምን ሲባል ያው ኬላ መበጠስ አለ። ኬላውን ደግሞ ለመበጠስ ለድፍረት እየተባለ ሀሺሽ መጠጥ መጠቀም መጣ። ወንጀሎች ስንያዝም እየተላጨው መግባት ጀመርኩ። ስልስል ተለማመድኩት። ቆይቼ ምናምን ቤት ስገባ በቃ ቤቱም ያስጠላል። እዛው ነው አዳር፣ እዛው ነው እዛው ሌሊት እዛ እንትን ያልክ ቀን የት ትሄዳለህ? እዛው ትተኛለህ ባጃጁ ላይ። እዛው ነው እንትን መጥለው ቀን ገንዘብ እናቀባብላለን፣ ማታ ላይ እቃውን እናሻግራለን። ኮብላይም እንደዛው ነው። ቀን ከአስኮብላዮቹ ጋር ነው የምትደራደረው። ማታ ላይ ደግሞ 2 ቢያጆ 3 ቢያጆ እስከ ሽኒሌ ይዘህ ትሄዳለህ። እንደዚህ አይነት ስራዎችን ስሰራ በጣም ከባድ ሱሰኛው ማለት ነው ሳላስበው። ያው ሰይጣን እንግዲህ ስቴፑን ይውት በልጄ ግጭት ወደ ድሬዳዋ ወሰደኝ። ያን ወንድም አገናኘኝ። እዛው ቀረው፣ ባጃጅ ገዛው። ከዛ በኋላ እነኚህን ወንድሞች አገናኘኝ። ከዛ በኋላ ያው የናዝሬት ልጅ ታውቁታላችሁ፣ ለወንጀል ማንም የማይፈራ ነው እና በዛ ለረጅም ጊዜ በቃ በሱስ ውስጥ ተደመርኩ። ራሴን መቻል እንደዚህ
እንትና አቃተኝ ሆምለስ ሆንኩ ጎዳና ሆንኩ ማለት ነው። በዛው ብዙ ፋውሎችን ሰራ ነበር። እኔ ብቻ አይደለም ስም መናገር ክልክል ነው። የኔ ስም ማን እንደሆነ አይታወቅም። ስለማያውቁ ስሜን ስለማያውቁ ግን ወንጌል ይሰብካሉ። በጣም ደስ የሚለው ስለ ኢየሱስ እናገራለሁና ፓስተር አሉኝ። አንተ የጎዳናው ፓስተር ብለው ስሜን አሁን እንድሪያስ የሚለውን ስም ከታወቀ ለወንጌል መጥፎ ነው፣ አይታወቅም። እንድሪያስ ልሁን ማልሁን እዛ የሚያውቁት የለምና ለጋር ሄደ ድፍን ድሬዳዋ በቃ ከደንገጎ በታች ሄደ ፓስተርን ታውቁታላችሁ ብትል ፓስተር ለጋሩ ይሏል ይነግሯቸዋል። እና በዛው ይሄ ውድቀት መጣ። በመሃሉም ኮሮና መጣና በኮሮናም ውስጥ ሞቷል ተብዬ ነበር። ነገና ተነሳው አጠገቤ ከሚተኙ ልጆች የተወሰኑት ስንነሳ ይሞታል እንቀብራለን። ያም አለፈ። የመኪና አደጋም አጋጠመኝ። ይሄ ሁሉ የተሰፋ ነው። ከባድ 5 ትራፊክ ያነሳው ነው ሞት። እግዚአብሔር አሳለፈኝ ያንን ሞት ለዚህ ጭንቀና አስቦ ማለት ነው። እንደገና ሰርቪስ በመሰራ ሰዓት ላይ ጎርፍ ሁለተኛ ዙር የመጣ ጊዜ ሲሄድ ደረቅ ነው ስመለስ ነው እኔ ጭስ ነው ያየሁት። በቃ ይሄ አቧራ ነው ከምሲን አቧራ ነው ብዬ ላልፍ ስል ጎርፍ ነው ወንዝ ነው። የሰው ባጃጅ ነው ያስኩት። በቃ ሊጥ እንደሆነች ነው እሷን ሜዳ የተፋት። እኔም ከዛ ተረፍኩ። እግዚአብሔር አወጣኝ ከዛ እና ብዙ መከራዎችን አሳልፌያለሁ። ድሬዳዋ ላይ በተለይ የማይረሳ ድሬዳዋ ፌደራል ፖሊሶች በጣም ነው ማመሰግነው። ልብስ ይሰጡኛል። ቢገርፉኝ ማኮብኮብ ቢል ምንም ቢል እንድስተካከል ነው። እኔና በተለይ አንድ ማሙሽ የሚባል ልጅ አመፀኛ ልጅ ነው። አሁን ትልቅ ሰው ሆኗል። በጣም ብዙ ንብረት ያለው ሰው ሆኗል። ይረዳኝ ነበር። እሱም ሁለታችንን አቦ የጠበሉሎ ወስደውናል። አስረው ሰው ይሁኑ ብለው ማለት ነው። የከዚራ ድሬዳዋ ከዚራ ፖሊስ ጣቢያንም አመሰግናለሁ። እነ ፍቄ እነ ኮማንደር ፍቃዱ እነ ኮማንደር ደጉ ሌሎችም እንደዚሁ አሉ። እና ያ በዛ እንዳለ በመሃሉ አንድ ቀን አንድ ወንድም አገኘሁት ማለት ነው ታክሲ ላይ እና እንዳትናገርብኝ እባክህ አልኩት። እዚህ እንደዚህ እንደሆንኩ እንዳትናገር አልኩት። ቃል እናገርብሽም እንድሪ ያለ ያሬድ ይባላል። እንግዲህ እሱ ነው ይሄን ኢንፎርሜሽን እዛ መሆኔን ያመጣው ብዬ ነው የምለው። ኢንፎርሜሽኑ እንደዛ ነገር ነው። ከዛ አለም ሰገድ ከውጪ መደወል ጀመረ። እህቱ ደግሞ ህሊና የምትባል ሳንቲም ትልክልኛለች። ቤት ሁሉ ሄዳት ቤተሰብ በቃ ተጠይቃለች። ሻይ ቡና እያለች ለነማዘር ሁሉ በቃ በዛ ተጀመረ። አዲስ መጣች ከነ ባለቤቷ ሳንቲም ሰጠችኝ። እንሂድ አለችኝ። አይ አልኩኝ። እኔ በዛ ሰዓት ከባድ ሱስ ውስጥ ነው የነበርኩት። ያሬድና ልዑል የሚባል አንድ ሹፌር የጅቡቲ በቃ ሚስጥሬን በሚስጥር ይዘው ቆየው ማለት ነው። ከለታት በአንድ ቀን በቃ ነገሮች እየሰለቹኝ ሲሄዱ በቃኝ አልቀምም ከዚህ በኋላ ብዬ አላጨስም አልቀምም እስቲ ወንድ ከሆነ ይግደለኝ ብዬ ተኛው ማለት ነው። እና በመተኛ ሰዓት ላይ የሌሊት ባጃጅ ሹፌሮች እንዳያገኙኝ ተደብቄ ነው የተኛሁት። እና ወደ 7 ሰዓት ከሌሊቱ ላይ ተኝቼ ከባድ እንቅልፍ ወስዶኛል። ራእይ አየሁ። ምንድነው ያየሁት ራእይ? በጣም ብዙ ቻይናዎች ሰይፍ ያዙ፣ ቆንጨራ ያዙ፣ ምን ያዙ እነዚህ ጃፓን የሚመሳሰሉ በጣም ምድርን የሞሉ ናቸው። ያባሩኛል፣ ሮጣለሁ፣ ያባሩኛል፣ ሮጣለሁ። ከርቀት እንደዳስ አምልጥ የሚል ድምጽ ይሰማኛል። ወደ ምስራቅ ሮጣለሁ። እየሮጥኩ መጨረሻ መሬቱ አለቀና ባህር ደረስኩ ማለት ነው። ያ ባህር ቀይ ባህር ይመስለኛል። የዚህ የሃይላንድ አይነት ከለር ያለው ነው። ስለምዋኝበት በፊት ጅቡቲ ያለው አውቀዋለሁ። እነሱ ከሚገሉኝ እዚህ ባህር ውስጥ ገብቼ በሞት ይሻላል ብዬ ባህር ውስጥ ልገባ ስል ከሰማይ ነጭ የለበሰ እንደ መልአክ ነው ወረደና ውሃው ላይ ቆመ። ምድር በራች እና እግሩ ላይ በወርቅ የሆነ ጠፍር ነገር ነው ጫማ ያደረገ ነው። ወገቡ ላይ የሆነ ጠፍር ወርቅማ አይነት ከለር ያለው ጠፍር ያደረገ ነው። ሰይፍ የያዘ ነው በእጁ። ፊቱ እንደ ፀሐይ ነገር ያበራል። በጣም የሚገርም ትልቅ ነው። ሰማይን የሞላ ነገር ነው። ምድር በራች። ከዛ ጭራሽ እሱን ሳይ ደነገጥኩ ማለት ነው። ቆሜ እሱም አይታክቶኝ ዞር ስል ምድረ በዳ ነው ያየሁት። ያ ሁሉ ቻይና የለም፣ ያ ሁሉ ምን የለም፣ ቆንጨራ ይዞ የሚያባረኝ ሁሉ የለም። ከዛ እሱን ለማየት ፈለግኩ። ወደ ላይ ማየት ጀመርኩ። ሳይው ምንም የሚያልቅ ነገር አይደለም። በዛ መሃል ላይ እሱ ተሰወረብኝ ማለት ነው። ሲሰወር በኢየሱስ ምንድነው ብዬ በህልም ነው በራይ ነው ማለት ዞር ስል መድረክ ተዘጋጅቶ ኪቦርድ ቁጭ ብሎ አየሁ። ያ ኪቦርድ እኔ ድሮ ሲጫወትበት የነበረው አይነት 730 የሚባል አይነት ኪቦርድ ነው። ከዛ ተነስቼ ወደዛ ኪቦርድ ሄዳለሁ። ሲሄድ ወንድም ኃይሉ ደገፉ ማይክ ይዞ ይመጣና እንድሬ እስቲ መዝሙር እንያዝልና መዘመር እንጀምራለን። እኔ የተጫወትኩ እሱ እየዘመረ ፊቴ ወደ ምዕራብ ነው ወደዚህ መልአክ ወደሚያይበት ምድሪቷ እንዴት ትናወጣለች ትናጣለች እሱ እየዘመረ ነው እየተጫወትኩ ባንንኩ። ስነሳ ይሄ በሙሉ በውሃ
በላብ ተጠምቅ ያለው እና ተመልሶ መተኛት ፈራውና እዛ ሹፌሮቹ የሚቆሙ በጋ መሄድ ሄድኩ ማለት ነው። ሲሄድ እነሱ ዛሬ ሄደ ብለው